እንግዲህ በቤተክርስቲያናችን አስተምህሮ ውስጥ እንደምንመለከተው ያው የሰው ልጅ ወደ ፍጹምነት ነው የሚያድገው እንጂ ፍጹም ሆኖ የተፈጠረ ፍጹም ሆኖ ወደዚህ ምድር የመጣ የለም። በቀደመው ዘመን የነበረው አባታችንን አዳምንም እንኳን ብንመለከተው ፍጹም አይደለም የተፈጠረው። እግዚአብሔር አምላካችን ሲፈጥረው በስምንተኛው ማዕረግ እንደፈጠረው አባቶቻችን ይናገራሉ። ዲያብሎስ የተፈጠረበትን ማዕረግ ስናይ ደግሞ 10ኛው ማዕረግ ላይ እንደነበረ የምናገኘው ሀሳብ አለ። እግዚአብሔር አምላካችን ለአዳምም ምሕረት ያደረገለት አዳምም ይቅር በለኝ ብሎ ወደ ጌታው የቀረበበት ትልቁ ምስጢርና ሀሳብ በ10ኛው ማዕረግ ስላልተፈጠረ ነው። ያ የማዕረግ ሙላት የሚመጣው ግን ምድር ላይ በሚያደርገው ጉዞ በእግዚአብሔር በሚያመልክበት በጎ አምልኮትና በሚፈጽማቸው ምግባራት ነበረ። ያን በግብር ሲያጎድል እግዚአብሔር አምላካችን እንደገና የንስሐ ዘመን ሰጥቶ ከ5500 ዘመን በኋላ ይቅር ብሎታል፣ ታርቆታል። ስለዚህ በዛ መንገድና በዛ ጥበብ ስንመለከት የሰው ልጅ ወደ ፍጹምነት እንዲያድግ እግዚአብሔር አምላካችን ሊቃውንትን በዙሪያው አስቀምጦለታል። ስነ ፍጥረትን መካሪዎች፣ ዘካሪዎችና አስተማሪዎች አድርጎ ሾሞለታል። በዛውም ላይ ደግሞ መጻሕፍት ስለ እውነቱ እንዲነግሩት እውነተኛውን እግዚአብሔር መገለጥና በመገለጡ የምናገኘውን ጥቅምና እስከ መጨረሻው ድረስ ያለን ተስፋና ሕይወት ይነግሩናል። እግዚአብሔር ይነግሮሙ ለሕዝቦሙ መጽሐፍ፣ እግዚአብሔር ሊናገር ባሰበ ጊዜ ወይ በነቢያት ይናገራል ወይ በመጻሕፍት በኩል ይናገራል ማለት ነው። እንግዲህ መጻሕፍትን ማንበብ የምንሰማው ድምፅ አለ። እሱን ስብከት በሕይወት ለመኖር መንገዱ ምንድን ነው? ብዙውን ጊዜ እውነት ለመናገር ብዙ ነገሮችን የምናልፋቸውና የምንሻገራቸው የሚሰማውን ድምፅና የምናነበውን ሁሉ ስለማንኖረው ነው። አንዳንዴ የምንሰማውን ድምፅ ሁሉ አለመስማታችን ዛሬም እንድንኖር እንድንቆም አድርጎናል። ያነበብነው ሁሉ በተግባር እንገልጠው ብለን አለማሰባችንም ዛሬም በክርስትናው አጽንቶናል ማለት ነው። በተቃራኒው ያን የሚያደርጉ ሰዎች ዛሬ በሚፈልጉት ቤተክርስቲያን ወይም በሚፈልጉት ሕይወት ውስጥ ሆኖ ስለማናገኛቸው የሆነ ሆኖ አሁን አንድ ሰው መጻሕፍትን አንብቦ በትክክል መጻሕፍት ሕይወቴን ይለውጡልኛል ብሎ ቀርቧቸው እያነበባቸው እየተመለከታቸው ወደ ምግባራት የማይወስዱትና የማያደርሱት ከሆነ ግን ማሰብና መወሰን ያለበት ምንድን ነው? በመጀመሪያ አንድ ሰው መጻሕፍትን ሲያነብ ሁልጊዜም ከእግዚአብሔር ጋር እንደሚነጋገር ማመን አለበት፣ ማሰብ አለበት። መጽሐፍ ቅዱስን ገልጠን ስናነብ በትክክል እግዚአብሔር እያናገረን እንደሆነ መልእክቱን እያስተላለፈልን እንደሆነ ማሰብ ማመን። ምክንያቱም እግዚአብሔር በነገረን ልክ ነው የሚፈርድብን። በዮሐንስ ወንጌል ምዕራፍ 12 ቁጥር 48 ላይ የምፈርድባችሁን አይምሰላችሁ፣ የሰማችሁት ቃል እግዚአብሔር ይፈርድባችኋል እንጂ ይላል። አሁን ፈራጁ እግዚአብሔር ነው። መድኃኒተ ክርስቶስ ሊፈርድ ይመጣል። ራሱም መጽሐፍ እንደሚነግረን ፍርድን ሁሉ ለልጁ ሰጠው የሚለውን ሰምተን አዳምጠን ራሱ ክርስቶስ ሲናገር ደግሞ የምፈርድባችሁን አይምሰላችሁ፣ የሰማችሁት ቃል እግዚአብሔር ነው ለማለት የምናነበው መጽሐፍ በመጽሐፍ በኩል ያለው መልእክት ራሱ እግዚአብሔር መልእክት እንደሆነ እግዚአብሔርን ምንነጋገርበት ነው። ለዚህም ነው ሊቁ በሃይማኖተ አበዊ ወደ ነሰ ይነግራነ መጻሕፍተ እግዚአብሔር ከመ ንሕነን በአሐዱ ጊዜ ኢየሱስ ዘወረደ ወተወልደ እምብእሲት። እኛስ የምናነባቸው ቅዱሳት መጻሕፍት በአንድ በጌታ በኢየሱስ ክርስቶስ እንድናምን እሱም ከሰማይ የወረደው ከድንግል ማርያም የተወለደው ነው ብሎ ይናገራል። ስለዚህ እግዚአብሔር የሆነውን የሚነግሩን፣ የሚያዘክሩን፣ የሚያመሰጥሩልን፣ ሕሊናችንን የሚያንጹልን፣ ወደ ተሻለ ሕይወት የሚያቃኑልን መጻሕፍት እንደሆኑ በትክክል ያን ማመን። መጻሕፍት ቅዱሳት መጻሕፍት የእግዚአብሔር እስትንፋሶች የሰው ልጅ የሚሰሩ፣ የሚያድሱ፣ የሚወለውሉ፣ የሚሰነግዱ እንደሆኑ በእምነት ውስጥ ማስገባት ያስፈልጋል ማለት ነው። ሌላው ምንድን ነው የሚያስፈልገው ነገር? የምናነበውን ሆነ የምንሰማውን ነገር በዓላማ ማድረግ። አሁን በክርስትና ሕይወታችን ዝሩ የሆነ ነገር የሚያጋጥመን አንብበነው የማይሰበስብልን ሰምተነው በአንድ በጋራ ቆሞ ሕይወታችን
በዓላማ የሚያነብ ሰው፣ በዓላማ የሚሰማ ሰው፣ በዓላማ የሚሰራ ሰው፣ በዓላማ የሚጾም ሰው፣ በዓላማ የሚሰግድ ሰው፣ በዓላማ ክርስቲያን የሆነ ሰው፣ በዓላማ መንግስቱን እወርሳለሁ ብሎ የሚጥር ሰው መጨረሻ ዋጋውን ሊያጣ አይችልም። ህይወትን የሚያጣፍተው በትክክል እንዲኖር በእግዚአብሔር ፊት እንዲቆምና ቁመና እንዲኖረው የሚያደርገው ዓላማ ነው። በነገራችን ላይ ሙሴን ዛሬም ድረስ ሙሴ ሙሴ እያልን የምንጠራው በጎ ዓላማ ስለነበረ ነው። ከአእላፍ እስራኤል ዘንድ መቃብሩ የተሸሸገበት ትልቁ ምክንያት ሙሴን ይወዱታል፣ በጣም ያከብሩታል። ከመውደዳቸው የተነሳ እግዚአብሔር አምላካችን አጽሙን ጣዖት አድርገው እንዳያመልኩት ስለፈለገ ነው መቃብሩን ከእስራኤላውያን የሸሸገው። ግን በዛ ልክ እንዲወዱት በጣም እንዲቀርቡት ያደረገው መሰባሰቢያ እንዲሆናቸው ያደረገ ለምንድን ነው ከተባለ ግን ዓላማ የነበረው ሰው ስለነበረ ነው። ኢያሱም ዛሬ ድረስ በቤተክርስቲያናችንም ሆነ በብሉይ ኪዳኑ ዘመን በጎላ በተረዳ ስሙ ጎልቶ የምናነሳው ዓላማ ስለነበረ ነው። ነቢያቱን ስናነሳ፣ ሐዋርያቱን ስናነሳ፣ ሐዋርያውን አቡን ስናነሳ፣ አባቶቻችን ሊቃውንት ስናነሳ ቤተክርስቲያኒቱም በዚህ ልክ በሆነችው አንዳች ነገር ሳይፈልስባት፣ አንዳች ነገር ሳይፈልስባት፣ ሳይጎድልባት በመላት እንድትኖርና ዛሬም በእኛ ዘመን እንድትገለጥ ያደረጉ ዓላማ ስለነበራቸው ነው። ስለዚህ እያንዳንዱን በዓላማ የምናደርገው ነገር ዋጋ እንዳለው ልባችን ጋር እንደሚደርስ እንደሚሰብረን እና በትክክል ወደምንፈልገው ዓለም እንደሚለውጠን ማሰብ ያስፈልጋል። እውነት ለመናገር በየቤቶቻችን ብዙ መጻሕፍት ይኖራሉ። በጣም ብዙ ስብከቶችን እንሰማለን፣ ብዙ ትምህርቶችን እንከታተላለን፣ በአካልም በኦንላይንም። ግን መምህራንን በበዙበት ምድር ላይ መጻሕፍት በዝተው ጎልፈው በተጻፉበት ዓለም ላይ ተናጋሪዎች እንደ ሰማይ ከዋክብት እንደ ምድር አሸዋ በበዙበት ላይ ግን በዛ ልክ ኃጢአት ሲገዳደረን ዓለማዊነት ሲናጠቀን በሕይወታችን እንመለከታለን እና ትልቁ የረሳነው ነገር ምንድን ነው ከተባለ ግን ዓላማ ነው። ስለዚህ ዓላማ ያለው ሰው ደግሞ መጻሕፍትን የሚመለከታቸው እንዲሁ እንደ ተርታ መጻሕፍት አይደለም። የሆነ ጊዜ አሁን አንዳንድ ሰው የሆነ መጽሐፍ አንብቤ ጨርሻለሁ ብሎ ለመናገር የሆነ ጊዜ ቤት ዘግቶ ከሰው ርቆ ከድምፅ ተለይቶ ያነብ ይችላል። ከጨረሰው በኋላ ተመልሶ ላይ መለከተው ይችላል። መጽሐፍ ቅዱስንም እንደዛው። መጽሐፍ ቅዱስ ትምህርት ብቻ የሆነ የሚሸመደድ በቃል ብቻ የሚቀመጥ የሚገለጥ በህሊና ብቻ ደግሞ የሚቀመጥ ከሆነ ምንም ህይወት ሊሆን አይችልም። ያን ገለጥለጥ አድርጎ አመሳጥሮ አይቶ ወደ እውነታው ነገር ሊያደርስ የሚችል ነገር ከዛ መቀም መያዝና መሸመት ያስፈልጋል። ያም የሆነው ግን ዓላማ ሲኖር ነው። ዓላማ ያለው ሰው ታስታውሱት ከሆነ ኤልሳዕ የሆነ ጊዜ ላይ መምህሩ ኤልያስን ሸኝቶ ሲመለስ ህፃናት ተሰበሰቡና ርግ በራህ አንተ ራስህ በረሃ ውጣ ያሉ ሰደቡት። ተናዶ 2 ድባትን አስነስቶ 42 ህፃናት ያክል አስፈጀና የአካባቢው ህዝብ እንደገና ልጆቹ ተጎድተውበት ተነጥለውበት ያደረገው ታምርና ድንቅ ነገር ገርሟቸው ወደሱ ተሰብስበው ቀረቡ። ይህችን ሀገር እንዴት አያት ብለው ይጠይቁታል። ሀገር አሰሰን ይጠይቃቸዋል። ሀገሪቱ መልካም ናት፣ ነገር ግን የሀገሪቱ ውሃ እንደዚህ ነው ብለው መራራ እንደሆነ ጤነኛ ቢጠጣው ድውይ እንደሚሆን ወልዳ ቢጠጣው እንደምመክን ስለ መራራ ውሃ ነገሩት። በዛ መንገድ ምናልባትም ብዙ ነቢያት አልፈውበት ሄደዋል። አንዳችም ነቢያት ግን ያን መራራ ውሃ መቀየር፣ ህዝቡን ከደዌ መፈወስ፣ መካኖቹ እንዲወልዱ ልጅ መስጠት አልተቻላቸውም። መፍትሄ አላፈላልጉለትም። ምን አደረገ? እንግዲያውስ ወደ ጓዳችሁ ሄዳችሁ ጨውና ማሰሮ ይዛችሁ ሊኖራቸው ጨውና ማሰሮ ከእነሱ ቤት ይዘው መጡ። የሚገርመው ነገር ጨውና ማሰሮ ለብዙ ጊዜ ያክል እነሱ ተሸክመው ኖረው አንድም ቀን እነሱ ጋር ያለው ማሰሮና ጨው ያን መራራ የነበረውን ውሃ ትውልድ የሚያመክን የነበረውን ውሃ እንደሚቀይር ግን አያውቁም ነበር። ስለዚህ ኤልያስ አመጣ ማለት ሰዎቹ አመጡለት፣ ለኤልሳዕ ሰጡት። ኤልሳዕ ወሰደና ከነቁ ላይ በረው። ከዛ በኋላ ጣፋጭ የሆነ ውሃ መፍሰስ ጀመረ። ኤልያስ ኤልሳዕ ምንድን ነው የጨመረ ካላችሁ ዓላማ ነው። አሁን ማንበብ፣ መዘጋጀት፣ የሆነ ድምፅ መስማት ብዙውን ጊዜ ከኛ ጋር የሚኖር ጨው ሊሆን ይችላል። ግን ደግሞ ዓላማን ካልጨመርንበት ምናልባት መራራ የምንለው ነገር ላይቀየር ይችላል። ስለዚህ የሆነ ሰምተን የሆነ አንብበን ባለመለወጣችን ያ ምረት ነገር ካጋጠመን በትክክል ያጣንና የጎደለው ነገር አለ። ትጋቱ አለ፣ ጥንካሬው አለ፣ ጊዜ ሰጥቶ ማንበቡ አለ። ያ ካልለወጠን ግን በትክክልም እኛ ጋር ዓላማ ጎሏል ማለት ነው። የምናነበውን ነገር ለምንድን ነው ማነበው? እስከ መቼ ነው ማነበው? ምንድን ነው የሚሰጠኝ ጥቅም? እግዚአብሔርስ መጽሐፍትን ሲያጽፍ ዓላማው ምንድን ነው? እኔ በእነዚህ በኩል ምንድን ነው የምንለወጠው?
ብሎ ራስን ከእግዚአብሔር ሁኔታ፣ ከእግዚአብሔር ስራ፣ ከእግዚአብሔር ግብር አንጻር መመዘንና ማየት ያስፈልጋል ማለት ነው። ሌላው ለመለወጥ መወሰን። ብዙ ሰው እንዲሁ አይቼው ልመለስ ወይም እስኪ ላዳምጠው ደስ ይለኛል። አሁን ብዙ ሰው ጠዋት ጠዋት መዝሙር ያዳምጣል። አብዛኛው የሚያዳምጠው በጠዋት ከመዝሙር ይልቅ ከሙዚቃ ይልቅ መዝሙር የተሻለ መንፈስ የሚስብ ነገር ስላለው ከዛ በኋላ ፀሐዩ ሲግም አብሮ እሱም ይቀይርና ይግማል። የሆነ ጊዜ ላይ ይላታል፣ የሆነ ጊዜ ላይ ሌላ ቦታ፣ የሆነ ጊዜ ሌላ፣ እንደዚህ አይነት ነገር እንመለከታለን። በትክክል የምንሰማው ድምፅ ስብከቱም እግዚአብሔር እውነት እንደሆነ መጻሕፍት የሚያስተላልፉት እግዚአብሔር እውነት እንደሆነ በትክክል ማመንና ለመለወጥ ራስን መወሰን። ለመለወጥ ያቺ ሴት ታስታውሳላችሁ፣ ከነበረችበት ብዙ ዘመን ከሰራችበት ቤት ተነስታ ሄዳ የስምዖንን ቤት ታንኳኳ ነበር። ስምዖን በውጭ ሆኖ በውስጡ ሆኖ ጌታውን ተቀብሎ ጌታዬማ በእኔ ቤት ተቀምጧል እያለ ደስ እያለው እየተመጻደቀ የእሱን ቤት ስታንኳኳ ድምጿን ሲል አንቺ የምትፈልጊው ወንድ እዚህ የለም። ምክንያቱም ያቺ ሴት የምትታወቀው ዝሙታዊ በሆነ ግብሯ ነው እና አንቺ የምትፈልጊው ወንድ እዚህ የለም ብሎ ያሰናበታት ሲሻ መድኃኔዓለም ክርስቶስ ግን ከቤቱ ከስምዖን ጋር ሆኖ ስምዖን ክፈትላት፣ ቀድሞ እስካሁን ከአንተ ጋር ብዙ ጊዜ ቆይቻለሁ፣ አንዳች ነገር ግን አላደረግክልኝም። የተከፈተ ልብ ይዛ የተዘጋ በር ነበር ታንኳኳ የነበረው። አሁን ይቺ ሴት አንደኛ ስምዖን እየገፋት፣ በዛ ላይ ደግሞ ያ የቀደመ የረሳችውን በደሏን የሚቀሰቅስ አካል እኮ ስምዖን በደሏን እንድታዘክር እኔማ በደለኛ ነኝ ኃጢአተኛ ነኝ ብላ በጌታዋ ፊት እንዳትቀር ነው የሚያደርጋት። ግን ከቤቷ ስትነሳ ለመለወጥ ወስና ስለመጣች የስምዖን ድምፅ አልረበሻትም። የተዘጋው በር አሁንማ ተዘግቷል፣ መሽቷል፣ በዛውም ላይ ጨልሟል፣ በዛውም ላይ የሚታወቅበት ግብር አለና እዚህ የተነሳ ጌታዬን አላገኘውም፣ በፊቱ ዘቅዘቅ ብዬ በትኩስ እንባ እግሮቹን ማለስለስ በሽቶ የመወልወል መሰንገል አንችልም ብላ አላሰበችም። ይልቁንም እንደሚቻላት እንደምትለወጥ ወስና ስለመጣች መድኃኔዓለም ክርስቶስ መጨረሻ ላይ ልቧን አየ እንጂ የተዘጋውን በር አላየም። ስለዚህ የተዘጋው በር በስሙ እንደሚከፈት ያውቃል እና ክፈትላት፣ ተከፈተላት፣ ገባች። ስለዚህ ምንሸጋገርበት እንገባበታለን ብለን የምናስበው ህይወት አለ። ያንን ህይወት ግን ለመድረስና ለማሰብ ለመለወጥ መጀመሪያ መወሰን። ለምሳሌ እነ ጴጥሮስ ዛሬ የምናነሳቸው አባቶቻችን እነ ያዕቆብ ኑ ተከተሉ ሲላቸው አሁን የሚጨበጥ የሚታይ ንብረት አላቸው። ምንም ቢሆን እንኳን በጉልበታቸው ጠረጉረው እየበሉ ነው። ልጅ ማለት ትዳር እያስተዳደሩ ነው። በዛውም ላይ የቀለሷት ጎጆ አለች። ስለዚህ ምንም ጎጆ ያልቀለሰ የት እንደሚያኖራቸው የማያውቁት የት እንደሚደርስ የማያውቁት በስጋ የተገለጠ ክርስቶስ መካከል ላይ መጥቶ ሲያናገራቸው እሺ ብለው ለመለወጥ ፈቃደኛ ሆኖ ጉዞ የጀመሩት። ያኔ ክርስቶስ እውነትም ለወጣቸው። ማንም የማያውቃቸው ተርታ ምናምንቴዎች የነበሩትን እናንተ እንደዚህ ታደርጋላችሁ፣ እናንተ ፍቱ፣ እናንተ ሰሩ ብሎ ማንም ያላገኘውን ስልጣን ለእነሱ ሰጠና ዓለምን ሁሉ እነሱ ገንዘብ አድርጎ ይችን ዓለም ዕጣ በዕጣ ብሎ አከፋፈላቸው ማለት ነው። ስለዚህ ለመለወጥ መወሰን። ይሄን ድምፅ ሰማው እግዚአብሔር እኔን ለመለወጥ ያሰማኝ ድምፅ ነው። ይህን መዝሙር ሰማው እሱ ነው። ይህን መጽሐፍ እኔ ጋር ያመጣው እኔ ደጅ ያደረገው እንድገዛው ያለ ፍቃዱ የሆነ ያለ ምክንያት አለ ብሎ እግዚአብሔር በእያንዳንዳችን ህይወት ውስጥ ምክንያታዊ እንደሆነና በዛ ምክንያት ደግሞ እኛ ለመለወጥ መዘጋጀት ያስፈልጋል ማለት ነው። በአጠቃላይ ይህንን ካደረግነ መንገዱ በዛ በኩል ነው ያለው። ከዛ በተረፈ መጸለይ ያስፈልጋል። አሁን የምንሰማው ድምፅ በትክክል ከኛ ጋር እንዲዋሃድ እንዲጋባን ወደ ፍሬ እንድንቀይረው መጸለይ ያስፈልጋል። እውነት ለመናገር ብዙ ሰው መጻሕፍትን ያነባል፣ ግን ያነብና ወይ ይሰለችዋል፣ ወይ እንቅልፉ ይመጣል፣ ወይ የሆነ ጊዜ ስራ ሲያጣ ነው የሚያነባቸው፣ ወይ ደግሞ በቃ በስጦታ ስለተሰጠ ሊሆን ይችላል፣ ወይ ደግሞ ከበሩ ደስ ስለሚለው ሊሆን ይችላል፣ አሊያም ደግሞ ማንበብ ስላለበት ብሎ ጊዜ ማሳለፊያ ሊሆን ይችላል የሚያነባ አብዛኛው ሰው። በዚህ አይነት መንገድ የምናነባቸው ምናልባት የሆነ ጊዜ ሊለወጡ ይችላሉ እንጂ በትክክልም በዓላማም በእውነትም ለመለወጥ ማስበን ስለማናነባቸው ከልብ ወለድ አይነት ከምናገኘው ምልከታ የተለየ እኛ ጋር ሊሰጡ የሚችሉት ቫልዩ የላቸውም። እርባና ቢስ ነው የሚችሉት። ግን የሃይማኖት መጻሕፍት ከሆኑ እንደ ሃይማኖት ማሰብ፣ የምንሰማው ድምፅ ሃይማኖታዊ ከሆነ በዛ ልክ ራስን ማስገባትና መወሰን የግድ ያስፈልጋል ማለት ነው። እንደዛ ካልሆነ የምንሰማውም የምናየውም ነገር በእኛ ህይወት ውስጥ ምንም አይነት የህይወት ለውጥ እንደማያመጣ መረዳት ያስፈልጋል ማለት ነው። ሌላው ዝክረ ቅዱሳንና ዜና ህይወታቸውን ማንበብ እወዳለሁ፣ ግን
አንድ ሰሞን ጠበቅ፣ አንድ ሰሞን ደግሞ የሆነ የመላላት አይነት ስሜት ይታያልና ምን ላድርግ? ቅድም ብያለሁ እንግዲህ በምድር እስካለን ድረስ እንዲሁ ዝም ብሎ እንደ ብረት ምሰሶ ጠንክሮ መሻገር ላይ ይችላል። የሆነ ጊዜ ጨለማው ሲመጣ መፍራት ሊመጣ ይችላል። ብርሃን ላይ ስንሆን ደግሞ በሰዎች ስንከበብ ዙሪያችንን ያሉ አካላትን ስንመለከት የምንጠነክርበት ሁኔታ ሊሆን ይችላል። ለምሳሌ አገር ቤት እያለን ካህናት ዙሪያችን አሉ። ከአንዱ ካህን ተሳልመን አንዱ ካህን እንሄዳለን። አንድ ቤተክርስቲያን ተሻገረን አንድ ቤተክርስቲያን ደግሞ እንሳለማለን። ጠዋት እዚህ ደርሰን ምሽት የሆነ ቦታ እንሄድ እንችላለን። በብርሃን ስንሆን ብዙ ነገሮች እንደዛ ግልጽ ስለሚታዩን ላያስፈራን፣ ላያስጨንቀን ሁሉ በእጃችን ሁሉ በደጃችን ሊመስለን ይችላል። ከዚህ በተለየው ዓለም ስንሄድ ደግሞ እንደ ክርስትና የያዝነው እውነት አለ። ያን በትክክል ቀድሞ እንደምንገልጠው አንገልጥ ስንል ቀድሞ የምንኖረው ኑሮ አለ። ከባህል ጋር፣ ከሴት ጋር፣ ከትውፊት ጋር ኢትዮጵያን ቤተክርስቲያን የሰጠችን እያንዳንዱን ነገር በምንኖርበት ዓለም በትክክል መግለጥ ሲያቅጠንና ያኛው አልሆን ሲል ስሜታችን ሊቀያየር ይችላል። የባይተዋርነት ስሜት፣ የብቸኝነት ስሜት የሆነ ለስጋችን ብቻ እንደምንጥር እንደምንጨነቅ እንጂ ለነፍሳችን ምንም አይነት በጎ ነገር እንደማንሰራላት አይነት ስሜት ሊመጣ ይችላል። ከዚህ የተነሳ ህይወት አንዴ ከፍ ትችላለች፣ አንዴ ዝቅ ልትችላለች፣ አንዴ ደግሞ ወረደች የተባለች ከፍ ልትል ትችላለች። በዚህ ከፍታና መውረድ ዓለም ውስጥ ማሰብ ያለብን ምንድን ነው? አንደኛ ምድር ውስጥ እንዳለ መረዳት ያስፈልጋል። መሬት ውስጥ ያለ ነው። የስጋ ባህሪያችን ሲያይልብን ምናልባት ከእንስሳት ጋር ምንላመድበት፣ መላካዊ ባህሪያችን ደግሞ ሲበረታና ሲጎለብት ደግሞ መላእክት ምንዛመድበት ምንዋሃድበት ሁኔታ እንዳለ፣ ከዛ በተረፈ አራቱ ባህሪያት ሁሌም በሰውነታችን ውስጥ እንደሚያናውሱን፣ እረፍት እንደሚነሱን፣ የእሳት ባህሪ ሲያይል የሆነ ቦታ ላይ፣ የነፋስ ባህሪ ሲያይል የሆነ ቦታ ላይ፣ የመሬት ባህሪ ሲያይል እንዲሁ በቃ እነዚህን ነገሮች መጀመሪያ ተፈጥሯችን መረዳት። አንዳንድ ሰው አሁን የሆነ ስራ የሆነ በደል የሆነ ነገር ያደርግና ከዛኛው ከጎደለ እንዴት ደግሜ ከጌታ ፊት ልቀርብ እችላለሁ ብሎ ጌታውን ፍጹም ጨካኝ ፍጹም የማያቀርብ አይነት ስሜት ሊሰማው ይችላል። በቅርብ ጊዜ በባለፈው ይመስለኛል ታኅሳስ ወር አካባቢ እኛ ከማገለግል ቤተክርስቲያን አንዲት እናት ነበሩና ሁልጊዜ ቤተክርስቲያን አትገባም፣ አጥር ውስጥ ነው የምትሆነው እና ምንድን ነው እስኪ እንጠይቃት ብለው ከሆኑ ካህናት ጋር እሳቸውን አናገርናቸው እና ምንድን ነው ምክንያት ብለን ስንጠይቃቸው ከዛሬ 20 ዓመት በፊት እኔ ቤተክርስቲያን መጥቼ ስጋው ደሙን ተቀበልኩ፣ በስጋው ደሙ ከበርኩኝ። ለ3 ዓመት ያክል ስጋው ደሙን እየተቀበል ከቆየ በኋላ የሆነ ጊዜ ግን በህይወቴ ውስጥ አንድ ሰው ጣልቃ ገባና ያም ሰው በእምነት አይመስለኝም ፕሮቴስታንት ነው። ከሱ ጋር በማይረባ ግብር ወደቅኩኝ። ከዛ በኋላ ተመልሼ መምህረ ንስሐዬን አገኘሁትና ንስሐ ገባሁ። ነገሩ ሁሉ ትቼ ወደ እግዚአብሔር ቀረቡ። አሁን ግን ሁልጊዜ ቅጽረ ቤተክርስቲያኑ ላይ የምቆመው ከአጥሩ ላይ የምቆመው ይህንን በደል ሰርቼ ስጋውን ደግሞ ተቀብዬ እንደዚህ አደፍ የተጎሳቆየ እሱን አርክሼ ተመልሼ ወደ ቤቱ የመግባት አቅም ስለሌለኝ ለዛ ነው ሁሌም በር ላይ የምታገኘ። አሁን እንዲናት ሁሌ የሚያስቡት እግዚአብሔርን ማህቱን ብቻ ነው። ሁሌ እንደሚቀስፍ፣ ሁሌ እንደሚቀጣ፣ ሁሌ እንደሚቆርጥ፣ ሁሌ እጁ ላይ ሰይፍ እንዳለ፣ ሁሌ በእሳት መሸፈኑን፣ ሁሌ ሩቅ መሆኑን የሚያስቡት። አንዳንዴ እግዚአብሔር የምንፈራበት ልክ አለው፣ እግዚአብሔር የምንቀርብበትም ልክ አለው፣ የምናከብርበትም ልክ አለው፣ የምንወድበትም ልክ አለው፣ በጣም የምንቀርብበትም ደግሞ ልክ አለው። እሱን የግድ ማሰብ ያስፈልጋል። ስለዚህ ይሄ ሁሌም ምሕረቱን ብቻ ካሰብን ይቅር እንደሚለን ብቻ ስናስብ አሁን ይቅር ይለኛል እበድላለሁ፣ አሁንም ይቅረኛል እበድላለሁ አይነት ስሜት ይመጣል። ሁሌ ምሕረቱን ብቻ ደግሞ ካሰብ ደግሞ እግዚአብሔር ብቀርብም እንዴት ሊቀበለኝ ይችላል? ደጋግሜ በድዬው ኃጢአት ሰርቼበት በቤቱ ሳልመላለስ እንደዚህ ይሰራል እና እግዚአብሔርን የጨካኝ አይነት መመልከታ ልናስብና ልንስል እንችላለን። ምን ልል ፈልጌ ነው? አሁን በህይወታችን ውስጥ አንዴ ልንወጣ አንዴ ልንወርድ እንችላለን። ትናንት ያነበርነው የቅዱሳን ገድል ስንክሳራቸው የሆነ ጊዜ ሄደንበት የሆነ ጊዜ ልንደክም እንችላለን። ስለዚህ ያለን በምድር ላይ ያለ ነው። በስጋ ፍላጎት ውስጥ እንኖራለን። አንዱ አይሞላልም፣ አንዱ አይጎድልም። ብቻ ባለው ነገር ግን በሃይማኖት መጽናት፣ በምግባራት መጽናት ሲሆን ያለውን በትክክል ጊዜን የምከፍለው ሰዓትን ሰጥቶ ማስቀጠል ከእያንዳንዳችን ይጠበቃል። ያኛው ካልተቻለ ግን የግድ ራስን እንደ ፍጹም በደለኛ አድርጎ ከቤቱ መሸሽና እግዚአብሔር ይቀጣኛል አይነት ስሜት ግን ማሰብ ባይኖር የሚል ሀሳብ አለኝ። እንዳጠቃላይ ግን እግዚአብሔር የምሕረት አምላክ እንደሆነ ስንወድቅበት ሁሌም እኛን ለማንሳት እጆቹን የሚልክ እንደሆነ ሁሌም የማት አምላክ እንዳልሆነ
እሱንም ማየትና መረዳት አለብን የሚል ሀሳብ አለኝ። እንደ አጠቃላይ ግን በዚህ ልምምድ ውስጥ ግን መቆየት ሊቀ ሊቃውንት መኮንን መላክ በነገራችን ላይ የኔ አዲስ ኪዳን መምህሬ ናቸው እና ጉባኤ ቤት ላይ ስለ ንስሐ ስንጠይቃቸው ምንድን ነው ይሉን የነበረው ማስታውሰው፣ ለምሳሌ ይሄ አንድ ሰው መንገድ ላይ ይሄዳል። መንገድ ላይ ሲሄድ አይነ ስውር ሊሆን ይችላል። አይነ ስውር ሆኖ መንገድ ላይ ሲሄድ ፊት ለፊቱ በትር ይዛል እና መንገድ ላይ እባብ ቢገኝ ያንን እባብ አይነ ስውሩ አይመለከተውም። እባቡ ግን አይን ስላለው አይነ ስውሩን ይመለከተውና በትር ስለያዘ ሊቀጠቅጠኝ ሊመታኝ ነው የመጣው ብሎ ያስብና ይርቃል። እና በህይወታችን ውስጥ ጠንካራ የሆነ ራሳችን ማንሰብርበት ማናቀርብበት ንስሐ ሊሆን ይችላል፣ ጸሎት ሊኖር ይችላል። በደካማ ህይወታችን ውስጥ የምናነሳና የምንጥለው ህይወት ሊኖር ይችላል። ግን እባቡ ሁልጊዜም ቢሆን አንዳንዴ በትራችንን ማየቱ ስለሚያሸሸውና ስለሚያረቀው በዚህ መውጣትና መውረድ ባለው ህይወት መቀጠል ለእኛ ለክርስቲያኖች በጎ ነው የሚል ሀሳብ ይሰጡን ነበርና አሁንም ብንወርድ ዛሬ ብንጨብጥ ዛሬ ብንለቅ በዛ እንድንበረታ እየጸለይን በዛው መቀጠል ያስፈልጋል የሚል መልእክት አለኝ። እግዚአብሔር ይስጥልኝ።